ምክንያቱ እኔ ነኝ። ቁጭ ብዬ በሐዘንና በትካዜ ስሜት የዓለም ሙስሊሞችን ሁኔታና የደረሰባቸውን ችግር በመከታተል ላይ ሳለሁ ነፍሴ እንዲህ ስትል ተሰማኝ። ሙስሊሙ ማህበረሰብ ለገባበት ለዚህ ሁሉ ፈተና የመጀመሪያው ተጠያቂ አንተ ነህ አለች። እንዴት አልኳት በግርምት። እኔ ደካማው ሰውዬ ምን መፍጠር እችላለሁ? ኃይል የለኝ፣ ስልጣን የለኝ። ነፍሴ ሆይ እኔ ምን ማድረግ እችላለሁ? ምን ነው ፈረድሽብኝ? ሰዎች ብነግራቸው አይሰሙ፣ በመክራቸው አይቀበሉኝም አልኳት። እሷም በፍጥነት አቋረጠችኝ። ይህን ሁሉ መከራ ፈተና የወለደው ለእምነት ቁርጠኛነት አለማሳየትህ ነው። እምነትህን በማወቅ ረገድ ሲበዛ ቸልተኛ ነህ። ለእምነትህ ምን ሰራህ? እስኪ ለእምነትህ ምን ሰራ ብትባል ምን ሰራው ብለህ ታቀርባለህ? ነገ አላህ ሱብሓነሁ ወተዓላ ፊት ምን የምታሳየው ነገር አለ? ቀጠለች ነፍሴ። በል ይሄም ይቅር፣ በቀን ውስጥ የምትሰራቸውን ጥፋቶች እስቲ ቁጠራቸው። አላህ ሱብሓነሁ ወተዓላ እርም ላደረጋቸው ወንጀሎች ቁብ ስለሌለህ በቀላሉ ተላምዳቸዋል። ከጌታ እይታ የምታመልጥ ይመስል ሰው አየኝ አላየኝ ብለህ ሌት ተቀን ተሽሎክልከህ የምትሰራቸው ኃጢአቶችህ የትየለሌ ናቸው። ግዴታ የተደረጉብህን ነገሮች ለመወጣት እንኳ ሰንፈሃል። ክልክል የተደረጉ ነገሮችን መዳፈርህ ውድቀትህን አፋጥኖታል። አንተ ተደምረህ ነውና ህዝብ የምትሆነው። በአንተ ምክንያት በማህበረሰቡ ላይ የሚደርሰው ሰቆቃ፣ እንግልት በዝቷል። ታዲያ ይህን ሁሉ ከድል መጥፋት ምን አገናኘው አልኳት። ወዳጄ ሆይ የሰው ልጆች ዛሬም ሆነ ነገ የሚያገኙት የእጃቸውን ነው። ጥሩ የሰራ ጥሩ ያገኛል፣ መጥፎ የሰራም መጥፎ ነገር ውጤቱ ይሆናል። አላህ ሱብሓነሁ ወተዓላ ለሚታዘዙት ያግዛል፣ በመንገዱ የሚጓዙትን ይረዳል። ወዳጄ ሆይ በዱዓና በአላህ ምላሽ መስጠት መካከል ግርዶ ከሚሆኑ ነገሮች ውስጥ ወንጀል አንዱ ነው። ባልታጠበ እጅህ አላህን ስትለምን ማፈር ይኖርብሃል። እያመጽከው ያ አላህ ስትል ቅፍፍ ሊልህ ይገባል። ወዳጄ ሆይ አረ ለመሆኑ ሱብሂ ሶላትን አይደለም በጀማ በወቅቱ ተነስተህ ትሰግዳለህ? ራስህን እንኳን ማስተካከል ያልቻልክ ሰውዬ ስለ ዓለም ቅናቻ ስታስብ ይገርማል። ራስህን ማሸነፍ ያቃተ ሰውዬ ስለ ሙስሊሙ ድል ማውራትህ ያስተዛዝባል። ምንም ወጪ የማያስወጣን ነገር መወጣት ያልቻልክ ሰው መስዋዕት የሚያስከፍልህን ነገር እችላለሁ ብለህ ስታወራ ይደንቃል። 2 ረካዓ ሶላት ላይ ሳትጸና፣ እናት አባትህን በወጉ ሳትታዘዝ፣ አላህ አጥብቆ ያዘዘበትን ዝምድናን እየቆረጥክ፣ ጎረቤቶችህን እየበደልክ፣ ብዙ ነገር እያጠፋህ ለሙስሊሙ ድል አለማግኘት ጥፋተኛ አይደለሁም እንዴት ትላለህ? ወዳጄ ሆይ ድል ምን ወሬ ያለ በማለት አይገኝም። ለዲኑ መታገል ያለባቸውም ከሰማይ የሚመጡ መላእክት ሳይሆኑ ምድር ላይ የሚራመዱ የሚበሉ የሚጠጡ ያንተው አይነት ፍጡራኖች ናቸው። ወዳጄ መጀመሪያ ራስህን አስተካክል፣ ከዚያም ነገሮች ሁሉ ይስተካከላሉ። ቤትህን አሳምር፣ ዓለም ታምራለች። ለነገሮች መበለሻሸት ትልቁን ድርሻ የሚወስዱት ሌሎች ናቸው ብለህ አታስብ። ባይሆን በሌሎች ላይ ጣትህን ከመቀሰር በፊት በቅድሚያ ስለ ራስህ ሁኔታ ጠይቅ። ሌሎችን ከመገምገምና ከመተችህ በፊት ራስህን ተች። እባክህን ይህንን የምትሰማውም ሆነ የምታነበው ከኃላፊነት አትሸሽ። የምትሄድበት ቦታ ሁሉ ለሌሎች ጥሩ አብነት ሁን። ነፍሴ በእርግጥም እውነቷን ነው። አሁን ወደ ራሴ ተመለስኩ። በእርግጥም ለዚህ ድን ምን ሰራሁ? ለሀገሬ፣ ለህዝቤ፣ በአጠቃላይም ለዚች ዓለም ምን አበረከትኩ? ነገስ አላህ ሱብሓነሁ ወተዓላ ዱንያ ላይ በተሰጠህ ዕድሜና ጤና ምን ሰርተህ መጣህ ቢለኝ ምን እለው ይሆን በማለት ራሴን ጠየቅኩ። በዚህ ሁኔታ ላይ ያለው ድንገት ሞት መጥቶብኝ ከጌታዬ አላህ ሱብሓነሁ ወተዓላ ጋር የሚገናኝበትን ዕድሜ ቢያሳጥረውስ ብዬ አሰላሰልኩ። ያለሁበትን ሁኔታ ሳስበው በእጅጉ አሳፈረኝ። ደግሞ መለስ ብዬ እስከ ዛሬ የመጣሁበትን የህይወት ጉዞ ተመለከትኩ። የመጣሁበት መንገድ ፋናው አይታይም። የኖርኩበት ዓለም
በኖርኩበት ዓለም ላይ ምንም አሻራ የለኝም። አላህ ሱብሓነሁ ወተዓላ ኑር እንዳለኝ ሳልኖር ሕግጋቱን ሳላከብር ሌሎችን ለመውቀስ እንዴት ምላሴን አስረዝማለሁ? በእርግጥም ዓለም ላይ ለሚፈጠረው መጥፎ ነገር ምክንያቱ እኔ ነኝ። ምክንያቱም ሕዝብ የሚባለው የኔ ድምር ነውና።